ሰላም ጤና ይስጥልን ውዶቼ፣ እንዴት ናችሁ? እንደምን ከረማችሁልኝ? ዛሬም እንደተለመደው በሌላ ታሪክ ብቅ ብለናል። የዛሬዋ ባለ ታሪካችን ትባላለች። የ26 ዓመት ወጣት ስትሆን የምትኖረው ታይላንድ ነው። የቁማር ሱሷ ጓደኞቿን እስከ መግደል አብቅቷታል። እስኪ ታሪኩን ከመጀመሪያው ጀምሮ ልንገራችሁ። በኦንላይን ቁማር ሱሰኛ ናት። ታዲያ ይህን ቁማር የጀመረች ሰሞን ታሸንፍ ነበር። እያደር ግን መሸነፍ ትጀምርና ያላትን ሁሉ ታጣለች። ከፍተኛ የሆነ ኪሳራ ላይ ትወድቃለች እና በ2015 ዓ.ም አንድ ጓደኛዋ ጋር ትሄድና ገንዘብ እንድታበድራት ትጠይቃታለች። ያችን ጓደኛ እሺ ብላ $3000 ታበድራታለች። አምም ወዲያውኑ ያንን ገንዘብ ቁማር ትጫወትበታለች። ጓደኛ ገንዘቧን እንድትመልስላት ትጠይቃታለች። አም ግን ገንዘቡን ከመመለስ ይልቅ ሌላ እቅድ ታወጣለች። ያም እቅዷ ማንም ሰው ሳያውቅባት ጓደኛዋን ማስወገድ ነው። አም ወዲያውኑ ወደ ኮምፒውተሯ ሄዳ ሳይናይድ የሚባለውን ንጥረ ነገር ኦንላይን ላይ ትገዛለች። ያንንም ንጥረ ነገር ይዛ ሄዳ የጓደኛዋን ምግብ ትመርዘዋለች። ጓደኛም ያንን እንደተመገበች ወዲያውኑ ህይወቷ ያልፋል። አምም የጓደኛዋ ቤት ያሉትን ጠቃሚ የተባሉ ንብረቶችን ሁሉ ሰብስባ ይዛ ትወጣለች። ጌጣጌጦች፣ ካሽ ብር ምናምን ይዛ ትሰወራለች። ጓደኛም በልብ ድካም እንደሞተች ታስቦ ነገሮች ተሸፋፍነው ያልፋሉ። አምም ህይወቷ መኖር ትቀጥላለች። ትንሽ እስኪ ሳይናይድ ስለሚባሉ ንጥረ ነገር ልንገራችሁ። ሳይናይድ የሰው ልጅ ወዲያውኑ በልብ ድካም ህይወቱ እንዲያልፍ የሚያደርግ ንጥረ ነገር ሲሆን የአስክሬን ምርመራ ካልተደረገ በስተቀር በጭራሽ ያ ሰው በዚህ ተመርዞ እንደሞተ አይታወቅም። ድንገት የልብ ድካም እንዳጋጠሙ ተደርጎ የሚታሰብ አይነት ንጥረ ነገር ነው። ስለዛ ይህንን ግድያ ያመለጠችበትን ምክንያት የአስክሬን ምርመራ ስላልተደረገ ነው። ከጊዜያቶች በኋላ አም ዊቱን የሚባል ሰው ትተዋወቃለች። ፖሊስ ነው። በፍቅር አብሮ ይወድቃሉ፣ ትዳር ይመሰርታሉ። ታዲያ ከጊዜያቶች በኋላ አም ወደዚህ የቁማር ሱሷ ትመለሳለች። በ2020 ላይ ጓደኞቿን ትሄድና ብር እንዲያበድሯት ትጠይቃለች። ጓደኞቿም እሺ ይሉና ብር ያበድሯታል። እሷም በዚህ ገንዘብ ቁማር ትጫወትበታለች። ከዛ ገንዘባቸውን ሲጠይቋት ጓደኞቿን ተራ በተራ መግደል ትጀምራለች። አሁንም ልክ እንደለመደችው ሳያናይድ የተባለውን ንጥረ ነገር ኢንተርኔት ላይ ትገዛለች። ከዛም መጀመሪያ ወደ አንደኛዋ ጓደኛዋ ቤት ሄዳ ትመርዛታለች። እሷም በልብ ድካም ህይወቷ ያልፋል። ቀጣዩን ከ4 ወር በኋላ ሳያናይድ በያዘ ንጥረ ነገር ያለው መድኃኒት መርዛ ትገላታለች። የእሷም ህይወት ያልፋል። በሚቀጥለው አንድ ጓደኛዋን ወደ መኖሪያ ቤቷ እንድትመጣ ተጋብዛትና አሁንም እሷንም መርዛ ትገላታለች። እሷም ህይወቷ ያልፋል። ሌላኛውም ጓደኛዋ ኧረ እባክሽን ገንዘብ ይመልሽልኝ ብሎ ሲደውልላት እሺ መልስልሃለሁ ብላ ወደ ቤቱ በመሄድ እሱንም መርዛ ትገለዋለች። ታዲያ እነዚህን ሰዎች ስትመርዛቸው የተለያየ ዋጋ ያላቸውና ዋጋ የሚያወጡ ጌጣጌጦች፣ ገንዘቦች ሰርቃ ነበር ከቤታቸው የምትሰወረው። ማንም ሰው ግን እንደተገደሉ የሚያውቅም የሚጠረጥርም ሰው አልነበረም። እሷም በቀን እስከ $10,000 ድረስ ለቁማር ታወጣ ነበረ። ታዲያ በ2022 ዓ.ም ብዙ ሰዎች ብር እንዲያበድሯት እያስማማች ቁማር ትጫወትበት ነበር። ገንዘባቸውን እንዲመልሱ የጠየቀቻቸው ጊዜ ሳያናይድ በብዛት እየገዛች ተራ በተራ እየመረዘች ትገላቸዋለች። በባሏ በኩል ያወቀችውን የፖሊስ ካፒቴን፣ በሚቀጥለው ቀን ደግሞ አትክልት ልገዛ የወጣችዋን ጓደኛዋን፣ ሌላኛዋ ጓደኛዋ ቤቷ ድረስ ሄዳ ሌላኛዋን የገበያ ማዕከል ውስጥ የነበረችው ጓደኛዋን ትመርዛታለች። በሚቀጥለው ቀን ደግሞ አብራት ቡና ለመጠጣት የወጣችዋን ጓደኛዋን ሳይቀር መርዛ ትገላለች። በዚህ ስራዋ እጅግ በጣም ተማምናና እርግጠኛ ሆና ነው የምትሰራው። እስከ ዛሬ ድረስ እነዚህን ሰዎች ስገድል በጭራሽ እየጠረጠረም ሆነ እያወቀ ስላልነበር
10 የሚሆኑ ጓደኞቿ አሁን በእሷ ተገለዋል። እሷም ከዚህ ወንጀል ነፃ ሆና እየኖረች ነው። እናም አንድ ቀን ከአንድ ጓደኛዋ $7500 ትበደራለች። ጓደኛም እስኪ ባክሽን ብሩን ትመልሽልኝ ብላ ትጠይቃታለች። እሷም እረ ችግር የለውም ብላ አንድ ሬስቶራንት ተቀጥራታለች። አብሮ አንድ እዛ ሬስቶራንት እያሉ ጓደኛ ጥሩ ስሜት አልተሰማትም። እያመመኝ ነው ዛሬ ትላታለች። አምም እንደለመደችው ሳይናይድ ንጥረ ነገር የያዘ መድኃኒት ለማስታገሻ ይሆንሻል ብላ ትሰጣታለች። ጓደኛም ያንን መድኃኒት አስታት ስትውጥ ወዲያውኑ እዛው ሬስቶራንት ውስጥ ራሷን ስታ ትወድቃለች። አምም የልጅቷን ቦርሳ ይዛ ከቦታው ትሰወራለች። ታዲያ ወዲያውኑ አምቡላንስ ይመጣና ይችን ልጅ ወደ ሆስፒታል ይወስዳታል። እንደ አጋጣሚ ሆኖ እድለኛ ስለነበረች ሳትሞት ትቀርና ትተርፋለች። ታዲያ ፖሊስም ጥያቄ ሲያደርግላት ታማ ስለነበረ ራሷን እንደሳተችና ቦርሷንም ራሷን ስትስት የሆነ ሰው እንደሰረቃት እንደምታስብ ትነግሯለች። በጭራሽ ተመርዛ እንደዚህ እንደሆነች አልጠረጠረችም፣ አልገመተችም ነበር። አሁንም ከወራቶች በኋላ ድጋሚ ሌላኛ ጓደኛዋን ትመርዛታለች። ታዲያ አንድ ቀን ባለቤቷ ሰዎችን በሳይናይድ እየመረዘች እንደሆነ ይደርስበታል። ታዲያ ፖሊስ ስለሆነ በቀላሉ ላይያዛት ይችል ነበር። ነገር ግን ይህንን ወንጀል እየሰራች እንደሆነ ማንም እያወቀም ሆነ እየጠረጠረ ስላልነበር እሷን አሳልፎ መስጠት አልፈለገም። ታዲያ በ2023 ዓ.ም የድሮ ፍቅረኛዋ ከረጅም ጊዜ በፊት ያበደራትን ብር እንድትመልስለት ይጠይቃታል። እሷም እቤት መታ እንደምትመልስለት ትነግረዋለች። ወደ ቤቱም ትሄድና መረዛ ትገለዋለች። እሱም ህይወቱ ካለፈ በኋላ እቤት ውስጥ ያሉ ካሽ ገንዘብ፣ ጌጣጌጦች ትሰርቀውና ትወጣለች። በዚህ ሰዓት ባሏ ቦታው ድረስ በመገኘት ይዟት ከአካባቢው ይሰወራል። ታዲያ ይህን ወንጀል ስትሰራ እንደ ሾፌሯ ሆነ ማለት ነው። ከወር በኋላ ሌላ አንድ የፖሊስ አባል ትመርዛለች። ለምን እንደሆነም ባይታወቅም ምናልባትም ሰዎችን መመረዝ እንደ መዝናኛም እያየችው ሊሆን ይችላል። አዲስ ጓደኛ ይዛለች። ስሟ ኮይ ይባላል። ከዚች ልጅ ጋር የቡዲዝም ሃይማኖት ስርዓት አብረው እንዲያካሄዱ ትጋብዛታለች። ኮይም እሺ ብላት አብራት ትሄዳለች። እዛም እንደደረሱ በህይወት ያለ አሳ ይገዛሉ። ምክንያቱም አንደኛው ሃይማኖታዊ ስርዓት በህይወት ያለ አሳ ገዝቶ ወደ ሐይቅ መልቀቅ ስለሆነ ማለት ነው። እዛ እንዳሉ እንደለመደችው ለኮይ የተመረዘ ሳይናይድ ያለበት ውሃ ትሰጣታለች። እሷም እንደጠጣች ወዲያውኑ እዛው ህይወቷ ያልፋል። አምም እቃዎቿን ሰርቃ ከቦታው ትሰወራለች። ታዲያ የኮይ እናት ልጃቸው በድንገት መሞቷን ሲሰሙ ልጄ በጭራሽ በድንገት የበልብ ድካም ይዟት አትሞትም ብለው ጥርጣሬ ስለገባቸው ፖሊሶች የአስክሬን ምርመራ እንዲያደርጉ መጎትጎት ትጀምራለች። ፖሊሶችም በሴትዮዋ ጎትጎታ ተነሳስተው የአስክሬን ምርመራ ያደርጋሉ። በአስክሬን ምርመራው የኮይ ሬሳ ላይ የሳይናይድ ንጥረ ነገር ይገኛል። ፖሊስም አምን ጠርቶ ያነጋግራታል። እሷም ሁሉንም ነገር ትክዳለች። እንደውም በዛን ቀን አብራት እንዳልነበረች ትናገራለች። ነገር ግን በዛን ቀን አብረው እንደነበሩ የሚያሳይ የጥበቃ ቪዲዮ በፖሊስ እጅ ላይ ስለነበረ ወዲያውኑ በቁጥጥር ስር ትውላለች። አምም በ10 ዓመታት ውስጥ 14 የሚሆኑ ጓደኞቿን ገላለች። ፍርድ ቤትም ትቀርባለች። ፍርድ ቤቱም ጥፋተኛ ሆና ስለተገኘች የሞት ቅጣት ይወስንባታል። ባለቤቷን ደግሞ 1 ዓመት ከ4 ወር እንዲታሰር ይፈርድበታል። The number of victims continues to rise as police arrest a woman arrested of carrying out a spate of cyanide poisonings. እንግዲህ ከዛሬው ባለ ታሪካችን እንደምንረዳው የምንም ነገር ሱሰኛ መሆን ተገቢ እንዳልሆነ ነው። እንግዲህ በሚቀጥለው ደግሞ በሌላ ታሪክ እንመጣለን። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቼ ስለሆናችሁ በጣም አመሰግናለሁ። ስለምትደግፉኝ፣ ስለ ሁሉም ነገር ምስጋናዬ ከልብ ነው። ባባይ